ትላንት ምሽት በተደረገው አንድ የቻምፒዮንስ ሊግ የግማሽ ፍጻሜ የመልስ ጨዋታ የተመዘገበውን ውጤትና ስለ ጨዋታው እንመልከት። ፓሪስ ሳን ዠርማኖች በሜዳቸው ፓርክ ደ ፕሪንስስ አርሰናልን አስተናግደው ውጤት ለመቀልበስ ወደ ፓሪስ ያቀኑት አርሰናሎች ሳይሆንላቸው ቀርቶ ትላንትም ሌላ ሽንፈት ደርሶባቸዋል። ፓሪስ ሳን ዠርማኖች አርሰናልን 2-1 በሆነ ውጤትም ነው ማሸነፍ የቻሉት። ለፔዤ ግቦችንም ፋቢያን ሩይዝ የመጀመሪያ ግቧን አሃዱ ቡላል ሩይዝ በሙያው የትላንቱ ግቧ የመጀመሪያ የቻምፒዮንስ ሊግ ግቡንም ነው ትላንት ምሽት የለንደኑ ክለብ ላይ ማስቆጠርም የቻለው። ግቡ ደግሞ ቆንጆ ግብም ነበረች። አንዷን የአርሰናል ተስፋ ያጨለመችበትን ግብ ደግሞ ምርጥ እንቅስቃሴ ሲያደርግ ያመሸው አሽራፍ ሀኪሚ ማስቆጠር ችሏል። የሀኪሚም ግብ እንዲሁ አሪፍ ግብ ነው የነበረችው። ገና ሳትገባ ደግሞ እንደሚገባ አውቆም ሲሮጥ ታይቷል። ሀኪሚ ትላንት የጨዋታው ኮከብ ተብሎ መመረጥ የቻለ ጨዋች ነበር። የአስደናቂ ጨዋች ዘንድሮ በ45 ጨዋታዎች ከ21 የግብ ተሳትፎችን ማድረግ የቻለ ጨዋች አድርጓል። በጨዋታው ፔዦች አንድ ፍጹም ቅጣት ምትም ግን አባክነውም ነበር። ቪቲኒያ የተገኘችውን ፍጹም ቅጣት ምት አባክኖ የነበረ ተጫዋች ነበር። ከዚህ በኋላ ብዙም ሳይቆይ ነበር ሀኪሚ ግን አስቆጥሮ ወደ ሁለተኛ ግቡን ማስቆጠር ችሎ የነበረው። ለአርሰናል ደግሞ የማዛዘኛ ግቧን አንዷን ግብ ቡካዮ ሳካ ማስቆጠር ችሏል። ሳካ ትላንት ጨዋታውን ግን 2-2 ላይ የማድረስ ትልቅ እድል አግኝቶ ሳይጠቀምበትም ቀርቷል። ባዶ ግብም ነበር ስቶ የነበረው። ነገር ግን ኳሱ በእርግጥ ማይነስ የተደረገለት ፍጥነት የነበረው መሆኑም ነው። ግን ያንን አስቆጥሮ ቢሆን ኖሮ ፔዦች ላይ ጫና ሊፈጠር የሚችልበት አጋጣሚ ሊኖር ይችልም ይሆን ነበር። ማለትም ያ ግብ ተቆጥሮ ቢሆን ጨዋታው ወደ 2-2 ሄዶ ሊኖር የሚችልበት አጋጣሚ ሊኖር ስለሚችል ማለት ነው። እንግዲህ ፔዦች ግን 2-1 ካሸነፉ በኋላ በድምር ውጤት 3-1 በማሸነፍ ፓሪስ ሳን ዠርማኖች ወደ ፍጻሜ ማለፋቸውን በይፋ አረጋግጧል። በፍጻሜው ደግሞ በባየር ሙኒክ ስታዲየም በአሊያንዝ አሬና እንደሚታወቀው ኢንተር ሚላንን የሚገጥሙናል። ሁለቱ ቡድኖች ግን በሚገርም ሁኔታ በይፋዊ ውድድር ላይ ዘንድሮ ለመጀመሪያ ጊዜም ይሆናል በቻምፒዮንስ ሊጉ ፍጻሜ ላይ የሚገናኙት። ስለ ጨዋታው ግን እስቲ እንደተለመደው አንዳንድ ወሳኝ ነጥቦችን እናንሳ። ከውድድሩ የተሰናበቱት አርሰናሎች በምሽቱ ጨዋታውን ባሪፍና በጠንካራ ሁኔታ በመጀመር በተለይ በመጀመሪያዎቹ 15ና 20 ደቂቃዎች የበላይነት ወስደው በመጫወት አስፈሪ ይመስሉ ነበር። ኢንተንሲቲ የነበረው ቡድንም ነበሩ። ያንን ነገር ግን ማስቀጠል አልቻሉም። ገና ከመጀመሪያውም ነበር ለማግባት ተቃርበው የነበረው፣ ግን ያ ሊሆንላቸው አልቻለም። መድፈኞቹ ሃይ ፕረስ ያድርጉም ነበር። ይህ ደግሞ ፔዦች ስፔስ ሲገድባቸው ነበር። ይህ ደግሞ ሪትም የሚያሳጣ ነው። ነገር ግን አርሰናሎች ይህንን ማስቀጠል አልቻሉም። በተጨማሪ ደግሞ ፓሪስ ሳን ዠርማኖች ጥሩ የሆነ ጌም ፕላን ወይም የጨዋታ እቅድም የነበራቸው ቡድን ነበሩ። በትራንዚሽን የማይቀመሱት ፔዦች አርሰናልን ኳስ ካስጣሉ በኋላ በካውንተር አታክ ሲቀጧቸው ነበር። የፓሪሱ ክለብ መልሶ ማጥቃት መርጠው በገቡበት ጨዋታ ግቦቻቸውም እድሎቻቸውም ከዚሁ ከካውንተር አታክ የሚነሱ ነበሩ። ፔዦች የመጀመሪያውን ግብ ካገኙ በኋላ ደግሞ ወደ ጨዋታው የተመለሱ ቡድን ነበሩ። ቀድመን እንዳነሳ ነው ደግሞ አርሰናሎች ሃይ ፕረስ ሲያድርጉ ሃይብሪድ በሆነ 4-4-2 ቅርጽ ፔዥም ፕረስ ያድርጓቸው ነበር። ሆኖም ግን ፔዦች ቀድመን እንዳለው በትራንዚሽን አደገኛ ቡድን ነበሩ። በተደጋጋሚ ይህንን በምሽቱ ጨዋታ ሲያስመለክቱ ታይቷል። ፔዦች ባጠቁ ቁጥር አደገኛ ሆኖ ነው የምንመለከታቸው። በአርሰናል በኩል ግን ይህ አልነበረም። ደካማ አጥቂዎች ነው የነበሯቸው። በተጨማሪም መድፈኞቹ የፔዥን የኋላ መስመር ለመርታት ሪስክ የሚወስዱ አይነት ቡድንም አልነበሩም። ፔዦች በሃይላይን መጫወት ቀጥለው እንኳን አርሰናሎች ረጃጅም ኳሶችን አይጥሉም ነበር። ፈጣን የሆነ 1-2 አይጮቱም። ከሳጥን ውጪም ሙከራ አድርጉም ነበር። ኳሱን መቆጣጠር ብቻ ደግሞ ሊረዳቸው አልቻለም። የፔዤ የኋላ መስመር ምንም እንኳን ተጋላጭ የነበረ ቢሆንም ፔዦች በመከላከሉም ግን ግንዛቤ ያላቸው ቡድን ነው የነበሩት። በእርግጥ ለዚህ የአርሰናል ክሊኒካል አለመሆን ትልቁም ድክመት ነው። የሉዊስ ኤንሪኬ ቡድን ግን ተቀናጅተው የሚጫወቱ ቡድን ናቸው። ሁሉም ተጫዋቾች 100% ሰጥተውም ነው የሚጫወቱት። አርሰናሎች ግን ደካማ የሆነ የሜንታሊቲ ችግር አሁንም ይታይባቸዋል። የሚካኤል አርቴታ ቡድን ትላንት በመጀመሪያዎቹ 15 ደቂቃዎች ብቻ 3 ያህል እድሎች ነበሯቸው። ከዚህ ውስጥ ደግሞ አንዱንም በዛ ውስጥ አላስቆጠሩም ነበር። በተጨማሪም የፔዥን ዲፌንስ ለመለጠጥ
ለመለጠጥ ኳሱን በፍጥነት መጫወት ሲኖርባቸው የአርሰናል ቢልድ አፕ ግን የተንቀራፈፈ ነበር። ይህ ደግሞ ፔዦች እንዲቀናጁ ጊዜ የሚሰጣቸው ነበር። አርሰናሎች ኳሱን ይዘው በተጫወቱበት ጨዋታ ደግሞ ብዙ ጊዜ ኳሱን ሉዝ ያድርጉ ነበር። ይህ ደግሞ የለንደኑን ክለብ በብሬክ ቨልነረብል እንዲሆኑ ወይም እንዲጎዱ የሚያደርጋቸው ነበር። ስህተት በመስራት ግን ፔዦችን ብዙ ጊዜ ስህተት ሲሰሩ የነበሩ ቡድን ነበሩ። ነገር ግን ፔዦችን አርሰናል ሊቀጧቸው አልቻለም። በነገራችን ላይ በትላንቱ ጨዋታ የአርሰናሎች ኤክስጂ ወይም ኤክስፔክትድ ጎልስ ከ3 በላይ ነበር። ያስቆጠሩት ግን ስንት ነው? አንድ ግብ ማለት ነው። በእርግጥ የፔዦ ግብ ጠባቂ ጂያንሉጂ ዶናሩማም ትላንት የነበረው ምርጥነትም ሳናነሳው አናልፍም። ከአርሰናል ክሊኒካል አለመሆን ተጨማሪ ደግሞ አርሰናሎች በተጨማሪ በጣም የሚገመቱ ቡድን መሆናቸው ደግሞ ሌላኛው ችግራቸው ነው። በትላንት ጨዋታ ሁሌ በሚባል ደረጃ ኳሱን ይዘው የሚመጡት በቡካዮ ሳካ በኩል ነበር። ታክቲካሊ ጥሩ የነበሩት ፔዦች ደግሞ ሳካ ኳስ በያዘ ቁጥር ለ2 እና ለ3 ሆኖም ነበር ማርክ ያድርጉት ያመሹት። ሳካ በፊት መስመሩ እርዳታ የሚያስፈልገውም ተጫዋች ነበር። ነገር ግን ኬትም ሊመጣ አልቻለም። ከሳካ በስተቀር ደግሞ የአርሰናል አጥቂዎች አንጻራዊ ከፔዤ አጥቂዎች ጋር ከክቫራትስኬሊያ፣ ከዴምቤሌ፣ ከድዌ እንዲሁም ባርኮላንም ጨምሮ ቢሆን በነሱ ሌቭል ላይ የሚገኙ ተጫዋችም እንዳልሆኑ ተመልክተናል። አጥቂ አለማስፈረማቸው እንግዲህ ትልቅ ዋጋ አስከፍሏቸው ነው የተገኘው። ማንቸስተር ሲቲ የቻምፒዮንስ ሊግ ዋንጫ ለማሳካት ኤርሊንግ ሃላንድንና ዩሊያን አልቫሬዝን መግዛት እንደነበረባቸው መዘንጋት የለበትም። አርሰናል በሁለቱም ጨዋታ ጥሩ ተጫውተዋል። ነገር ግን ሳካን የሚያግዝ ማንም አለመኖሩ ዋጋ እንዲከፍሉ አድርጓቸዋል። ይህ ቡድን በፕሪሚየር ሊግ እንኳን ምርጡ ዲፌንስ እንዳለው ይታወቃል። ወደ አጥቂ ስንመጣ ግን በግልጽ የሚታይ ችግር ያለበት ቡድን ነው። በፊት መስመሩ ከሳካ በስተቀር ልዩነት መፍጠር የሚችል አንድም ተጫዋች የሌለ ቡድን ሆኖ ነው ልንመለከተው የቻለው። በሌላ በኩል ስለ አርሰናሎች ፍሉዲቲ እናንሳ። ፔዦች ከዚህ ቀደምም ደጋግመል ብለነዋል። ያላቸው ፍሉዲቲ ይታወቃል። ተጫዋቾቻቸው ቦታ እየቀያየሩ ሲጫወቱ ነው የምንመለከተው። የቀኝ መስመር ተመላላሽ ተከላካዩ ተጫዋች አሽራፍ ሀኪሚ እንኳን በግራ አጥቂ ቦታ ላይ ድረስ ሆኖ ሲጫወት የምንመለከትባቸው አንዳንድ አጋጣሚዎች ነበሩ። ከፔዦች ፍሉዲቲ በተጨማሪ ግን አርሰናልም ሌላኛው ፍሉድ የሆኑ ቡድን ናቸው። የአርሰናል ፍሉዲቲ ደግሞ ትላንት ፔዦች አንዳንዴ በባክ ፋይፍ እንዲጫወቱ ሲያስገድዳቸውም ይስተዋል ነበር። በዚህ ጊዜ በአርሰናል ቀኝ ክፍሉ ሳካና ቲምበር በጋራ በመሆን ኑኖ ሜንዴዝ ላይ ለ2 እየሆኑ የቁጥራዊ ብልጫ በመውሰድ ሜንዴዝን ፒን ሲያድርጉትም ነበር። ኳሱንም በቀላሉ ፕሮግረስ ሲያርጉ ነው የነበረው። ያው ግን ኢንድ ፕሮዳክት የሌላቸው ቡድን ነበሩ። በነገራችን ላይ የአርቴታ ቡድን ትላንት በአደገኛ ቀጠና ውስጥ 16 ፓሶችን ያህል አድርገዋል። የሚገርመው ግን ከዚህ ውስጥ ቁልፍ ፓስ የነበረው ምንም ቁልፍ ፓስ አልነበራቸውም። የፔዥን ከተመለከትን ግን 10 አድርገው 2 ያህል የነበራቸው ቡድን ናቸው። የመጨረሻ ሀሳባችንን እናድርግና ግን በዚህ ጉዳይ ላይ ጉዳያችንን እንዝጋው። ትላንት ጉዳት ላይ ነበረው የፔዥ ተጫዋች ኦስማን ዴምቤሌ በቋሚነት እንዳልጀመረ ደግሞ ይታወቃል። ቡድኑ ያለ ኦስማን ዴምቤሌ ግን እንደሚጓደልም በግልጽ የተመለከትንበትም ጨዋታ አድርጓል። በተለይ ደግሞ የኦስማን ዴምቤሌ ያለመኖር የፔዦችን ፕረስ በጣም ጎርቶት ነበር ሊገኝ የቻለው። ከትላንት ጨዋታ በኋላ ግን አሰልጣኞች ከሰጡት አስተያየት መካከል የአርሰናል አሰልጣኝ ሚኬል አርቴታ እንደተደመጠው ከሆነ እንዳየሁት ከሆነ 100% በውድድሩ ከኛ የተሻለ ቡድን ነበር ብዬ አላስብም። ነገር ግን ከውድድሩ ውጭ ሆነናል፣ ከዚህ በላይ ይገባን ነበር ያሉ ሲሆን አክለውም በተጫዋችነት የቀድሞ ክለባቸውን የሆነውን ፔዦችን ለፍጻሜው በመድረሳችሁ እንኳን ደስ አላችሁ በማለት በድርሶ መልሱ ጨዋታ በሜዳ ላይ ምርጡ ተጫዋች ግብ ጠባቂያቸው ነበር፣ ልዩነት ፈጣሪም ነበር ሲሉ ገልጿል። አርቴታ በሌላ በኩል ከውድድሩ ከተሰናበቱ በኋላ የተመለከትኩት ተጫዋቾች ምን ያህል ፈልገውት እንደነበር ነው፣ ምክንያቱም ተጫዋቾቻችን በእንባ ተሞልተው ነበር ሲሉም ተደምጧል። በአንጻሩ የፔዦ አሰልጣኝ ሉዊስ ኤንሪኬ የፕሪሚየር ሊግ ክለቦችን በተከታታይ እየቀያየሩ ስለመዘረራቸው ተጠይቀው በሰጡት አስተያየት ደግሞ በፌዝ መልክ ነው ምላሻቸውን የሰጡት። ኤንሪኬ እንደተደመጡት ከሆነ ያው እንግዲህ የፋርመርስ ሊግ አይደል ያለነው እኛ የፋርመርስ ሊግ ቡድን ነን የሚል ምላሽን ሰጥቷል። ለሚታወቀው ፔዦች ሊቨርፑልን፣ አስቶን ቪላን፣ አርሰናልን የጣሉ ቡድን ናቸው። በአጠቃላይ ግን እንግዲህ ፓሪስ ሰን ዠርሞች የአርሰናሎችን የአውሮፓ ህልም ያጨናገፉባቸው ሲሆን ለፍጻሜ መድረሳቸውንም አረጋግጠዋል። አይኖች ሁሉ አሁን ወደ ፍጻሜው ጨዋታ ሲሆኑ በሜይ 31 በአሊያንዝ አሬና
ቀድመን እንዳነሳ ነው የፈረንሳዩ ክለብ ፔዥን ከጣሊያኑ ክለብ ኢንተር ሚላን ጋር የሚያፋጥጠው ጨዋታ በእጅጉን ይታወቃል።